አዲስ ሐሳብ ምን ነገሮች ታሳቢ ተደርጎ ነው አዲስ ሐሳብ መጣ? መገባባቸው ስራዎች ሁሌ ከገበያ ነው የምነሳው። ምን ክፍተት አለ? ምን ችግር አለ? ስቴብል የሆነ የተረጋጋ ህይወት ኖሬ አላውቅም። ብዙ ተፈትኛለሁ። ለምን ፈተና ፈልጌ ገባበታል። ህይወት ትግል ነው። ትግል ደግሞ ዝግጅት ይፈልጋል። ትግል ላይ መሸነፍ አለ፣ ማሸነፍ አለ። ደስ የሚል ህይወት ብሎ ነገር የለም። ደስታ ጊዜያዊ፣ ወቅታዊ፣ ቋሚ ሁናቴ ሊሆን አይችልም። የተፈጥሮ ህግን አይፈቅድም። ፍርሃት ብዙ የለብኝም። ፍርሃትን በተመለከተ ማንኛውም ነገር በተመለከተ ሁሌችን ምሳሌ ወዳታለሁ። ማይንሰት ነው። የትም አታመልጠውም። ችግርን ፊት ለፊት ነው መግባት ያለብህ። ስለዚህ ማንኛውንም ችግር ፊት ለፊት በመጋፈጥ ነው የምታመጣው። ቀድመህ ነው ዘለህ ችግሩ ጋር መሄድ ያለብህ። እስኪመጣ መጠበቅ ያለብህ። አይምሮአችን ሃርድዌር አለ፣ ሶፍትዌር አለ፣ ዳታ አለ፣ ካፓሲቲ አለ። 50 ነገር ባንዴ ማለት ነው። አሁን ላፕቶፓችንን ከፍተውና 50 ዊንዶው እንክፈትስ መሽከርከር ይጀምራል። በጠዋት ተነስቼ የማያስፈልገኝን ቲቪ ኒውስ ለምንድን ነው ዊንዶው የምከፍተው? ስራ እያለኝ ማሰብ እየፈለጉ ለምንድን ነው ስልኬን ከፍቼ አላይ ሜሴጅ ኖራል ነው? ለምንድን ነው የማየው? ምን አደጋ አለብኝ? ለምንድን ነው የምከፍተው? ለምንድን ነው መመለስ ያለብኝ? የሰው ስለ ራሴን ሳላስተካክል ውሳኔ እንወስናለን ወይም ለመወሰን እንታገላለን እና ስንወስን እንዴት ነው እርግጠኛ የምንሆነው? እርግጠኛ መሆን አንችልም። ማጮህ መልስ ማንኛውም ነገር በተለይ ኢምፓክት ያለው ነገር ሁሌ ከሪስክ ጋር ነው የሚመጣው። አንድ ለውጥ አመጣለሁ የሚል ሰው በሪስክ ነው የሚጀምረው። እኔ ላይሰራ ይችላል ወይ ምንድነው እንደዛ አላስብም። መጀመሪያ ጥናቴን በጣም ሆምወርኬን ሰራለሁ። ከዛ ግን በስሜት ገባበታለሁ። ምክንያቱም አንድ ነገር እኮ ተጠራጥረን ከገባን አይሆንም። ስለዚህ ማመን አለብን። አምነን ሌላውንም ማሳመን አለብን። ስህተት ካለ ደግሞ ቶሎ ማስተካከል አለብን። እንደው አንድ አባባል አለ፣ ፌል ኤርሊ ኤንድ ፌል ፎርወርድ። ለሌሎችም ወጣቶች ያንኑ መልዕክት ነው ማስተላልፈው። በምትሰሩት ሁሌ ለሌላ የሚጠቅምና የሚያሳድግ ነገር ስሩ ነው የምለው። ምክንያቱም አሁን በተለይ ያለው ጀኔሬሽን ለራስ ወዳድ ጀኔሬሽን ነው። ብዙ ነገር በሚ ጀኔሬሽን ተብለዋል አይደል? ራስን ወዳድ። በፌስቡክ ስንት ሰው ወደደኝ፣ ስንት ሰው ላይክ ሰጠኝ፣ ስንት ሰው ተከታዮች አሉ። ሁሉ ወደ ራስ ነው የሚያስበው ይሄ ትውልድ እና ለዚህ ለኔም ልጆች ለሌሎችም በዚህ ተላላሉ ትውልዶች ምለው ከራስ አሳልፈን ለሌላ ምንሰጠው ምንድነው? ሁሉ ቦታ ያየ ነው እኮ ነው። ዓለም በሙሉ ገንዘብ ነው የምትከተለው። ፋክት ነው። ቻይናዎች ድሮ አይከበሩ ነበር። ቻይና ኤቭሪዌር ብትሄድ ዛሬ በዓለም ዙሪያ ላይ ተጽዕኖ ፈጣሪ የሆነች ሀገር ነች። አይተሃል። ዓለም እኛ ጋር ስንት ማዕቀብ ሊያደርጉ ሲሉ የተባበሩት መንግስታት 9 ጊዜ ስብሰባ አድርገው ማን ነው ውድቅ ያደረገባቸው? ቻይና እና ራሻ ናቸው። ተጽዕኖ ፈጣሪ አይደሉም? ዛሬ የምንኮራው ዱባይ ሄደን ስለተዝናና ነው። የዛሬ 40 እና 50 ዓመት የት ነበሩ? ኃይለሥላሴ እኮ አይተው ድንኳን ነው እዛማ አላርፍም ብሎ የተመለሱባት ሀገር ነች ዩናይትድ አረብ ኤሚሬትስ ዱባይ ማለት ያ ድንኳን ውስጥ የሚኖሩ ህዝቦች ናቸው። ግመል የሚጎቱት ነበሩ። ስለዚህ ኤሴንሻሊ ያንን መለወጥ መቻል አለበት። አሁን እኔ ቋሚ ጓደኞች የሉኝ። ከሰው ጋር እንኳን የምገናኝበት ሻይ የምጠጣበት ጊዜዎች ውስን ናቸው። ይሄ እንግዲህ ያው ህይወት ሰጥቶ መቀበል ስለሆነ እኔ ደግሞ ለዓላማዬ በጣም ትነኝ ምንድነው ከመጠንከርም በላይ የሶሻል ላይፍን አሳልፌ ሰጥቻለሁ። ብዙ ነገር የቤተሰብ ላይፍን ብዙ ነገር ግን ያው የለፋበት ነገር መልሶ ስለሚከፍል አሁን ያለንበት ደረጃ ላይ ደርሰናል። ከዚህም በላይ እንሄዳለን። ስኬት እንደየተለያየ ሰው ይለያያል። ለኔ ስኬቴ በየቀኑ ራሴን ማሸነፌ ነው። በየቀኑ ወደ አልጋዬ ስሄድ ህሊናዬ ዛሬ ምን ሰርተሻል ብሎ ለጠየቀኝ ጥያቄ መልስ መስጠት ነው። በዛ ረገድ ደስተኛ ነሽ ወይ? አዎ። ስኬት ግን መንገድ ነው፣ ጥግ የለውም። የምትሄጂበት መንገድ ነው እንጂ መዳረሻ አይደለም። ደግሞ ደስ የሚለው መንገዱ ነው።